ሰላም እንዴት ናችሁ? አብሮድ ሴሽኖች ነን። በዛሬ ቪዲዮአችን በአውስትራሊያ የወጣው አውስትራሊያ አዋርድስ ስኮላርሺፕ የሚለው እናያለን። የአውስትራሊያ አዋርድ ስኮላርሺፕ በውጭ ጉዳይና ንግድ ሚኒስቴር DFAT የሚተዳደር የረጅም ጊዜ ትምህርት ዕድል ሲሆን ዓላማው ከአውስትራሊያ ጋር የሁለትዮሽ ስምምነት ባላቸው ሀገራት ውስጥ ያለውን የልማት ፍላጎት ለማገዝ ነው። ተማሪዎች በአውስትራሊያ ዩኒቨርሲቲዎች እና ቴክኒክ ሙያ TFE ተቋማት ውስጥ የሙሉ ጊዜ ጥናት በማድረግ ሀገራቸው ለማልማት የሚረዳ ክህሎቶች ወይም ደግሞ ራሳቸው ለማሳደግ የሚረዳ ክህሎቶች ይሰጣሉ። የዚህ ስኮላርሺፕ ያላቸው ጥቅሞች አንደኛ ሙሉ የትምህርት ክፍያችሁ ተከፍሎ ነው የምትማሩት። ከዛ የደርሶ መልስ የአየር መንገድ ቲኬት ተሸፍኖላችሁ የምትሄዱ ሲሆን እንደገና መጀመሪያ ኢስታብሊሽመንት አላዋንስ ለመኖሪያ፣ ለጥናት፣ ለመጻሕፍት የሚውል የአንድ ጊዜ ክፍያ የሚሰጣቸው ይሆናል። የመግቢያ አካዳሚክ ፕሮግራም ስለ አውስትራሊያ ያለው ነገር ለማወቅ የግድ መውሰድ ያለባችሁ ስልጠናም አለ። የጤና መድን ለተማሪዎች ብቻ የሚሰጥ ነው። ይሄ የእንግሊዝኛ ቋንቋ ስልጠና አስፈላጊ ሆኖ ሲገኝ ስልጠናው በነፃ ይሰጣቸዋል ወይም በድጋፍ ይሰጣቸዋል ማለት ነው። ተጨማሪ አካዳሚ ድጋፎች ውጤታችሁ ዝቅ ሲል በነፃ ድጋፉን መንግስት ይሰጣቸዋል ማለት ነው። የመስክ ምርምር ድጋፍ ወይ ደግሞ ፊልድ ወርክ የምንለው የሚሰጡ ይሆናል ማለት ነው። ይህ ማለት የግዴታ የመስክ ምርምር ላለባቸው ተማሪዎች የሚሰጥ የጉዞ ድጋፍ ማለት ነው። ይሄ ስኮላርሺፕ አፕላይ ለማድረግ ወይም ደግሞ ለማመልከት የሚያስፈልጉ ሪኳየርመንቶች ወይ መስፈርቶች አንደኛ እንደ አውሮፓውያን አቆጣጠር እስከ የካቲት 1 ቀን 2027 ዓመተ ምህረት ቢያንስ የ25 ዓመት ዕድሜ መሙላት፣ የስራ ልምድ ከምረቃ በኋላ ከመረጡት የትምህርት መስክ ጋር የተያያዘ ቢያንስ የ5 ዓመት የስራ ልምድ ያስፈልጋቸዋል። የቅጥር ሁኔታ የሚያመለክቱበት ወቅት የስራ ቅጥር ላይ መሆኑን፣ ዜግነት የኢትዮጵያ ዜጋ መሆኑንና ማመልከቻውን ከኢትዮጵያ ማቅረብ። የትምህርት ደረጃ ስናይ የመጀመሪያ ዲግሪ ያለው የቋንቋ ብቃት ማረጋገጫም ያስፈልጋል። በአይኤልቲኤስ ሲሆን አጠቃላይ 6.5፣ ቶፍል ቢያንስ 84፣ በሁለት ዘርፎች ቢያንስ እንደዚህ አይነት መስፈርቶች አሉት። ግን ይሄ የእንግሊዝኛ ብቃት ውጤት እስከ ጥር 1 ቀን 2026 ድረስ የሚያገለግል መሆን አለበት። ለዚህ ስኮላርሺፕ ቅድመ ሁኔታዎች ብለው ያስቀመጡት ነገር ሲኖር ተማሪዎች ትምህርታቸውን ካጠናቀቁ በኋላ ለ2 ዓመታት ከአውስትራሊያ ወጥተው ወደ አገራቸው መመለስ አለባቸው። ይህንን ደንብ የጣሰ ወይም ያልተመለሱ ተማሪዎች ለስኮላርሺፑ የወጣው ጠቅላላ ወጪ ለአውስትራሊያ መንግስት እንዲከፍሉ ይገደዳሉ። ከዛ እንዴት ማመልከት ይቻላል የሚለው ስናይ ማመልከቻው በኦንላይን በኩል የሚደረግ ሲሆን በአውስትራሊያን አዋርድ ኦሲስ ፖርታል ላይ አፕላይ ታደርጋላችሁ ማለት ነው። ከመጀመራችሁ በፊት ግን ገብታችሁ ዝርዝሮች በደንብ ማንበብና ማረጋገጥ ይጠበቅባችኋል። ከእነሱ መሀልም ሊስት ኦፍ ዩኒቨርሲቲስ የትምህርት ተቋማት ማለት የትኛው ትምህርት ነው። ከዛ የምዝገባ ቀናት በተለምዶ ከየካቲት እስከ ሚያዝያ መጨረሻዎች ይቆያል። ግን የፈለጋችሁበት አይነት ዲፓርትመንት ስትገቡ ሁሉም እያንዳንዱ ቼክ አድርጋችሁ አፕላይ ማድረግ ነው። ከዛ ለማመልከት የሚከፈለው ምንም አይነት ፊ የለውም። ማመልከቻ ከመጀመሩ በፊት ፕሪፓሬሽን አድርጉ፣ ላይ ለማድረግ ሞክሩ። መልካም እድል እያለን ለዚህ ቻናልም አዲስ የሆናችሁ በቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለሌሎችም ሼር አድርጓቸው። በቀጣይ ቪዲዮ እስከምንገናኝ በዚህ ተሰናብተናል። ቸር ቆዩ።